ሰላም ቤተሰቦች፣ ዛሬ ወደ አንድ አስደናቂ ጉዞ እንጓዛለን። ወደ አንድ አህጉርም ሀገርም የሆነች ወደ 50,000 ዓመታት በላይ የቆየ የባህል ታሪክ ባለቤት የሰፊ በረሃዎች፣ ጥንታዊ ደኖች፣ በሚሊዮን የሚቆጠሩ ኪሎሜትሮችን የባህር ዳርቻዎች ርቀን ተጉዘናል እና ለየት ያሉ ታይተው የማይታወቁ የዱር እንስሳት መኖሪያ እና የዓለም የባህል ልዩነት የምታሳይ የዘመናዊ ከተሞች ማዕከል ወደ ሆነችው አውስትራሊያ አይናችንን አዙረናል። ይህች ታላቅ ሀገር ደቡባዊው ንፍቀ ክብ ላይ ተቀምጣ ከማንኛውም ዋና ምድር ተነጥላ የምትገኘው አውስትራሊያ በእርግጥም ልዩ የሆኑ ታሪኮችን የያዘች ሀገር ናት። ዛሬ ይህችን ሀገር የምንቃኛት ይሆናል። በቅድሚያ ግን ቻናላችንን ሰብስክራይብ፣ ቪዲዮ ደግሞ ላይክ በማድረግ ድጋፋችሁን ያሳዩን። አውስትራሊያ ከምድር ወገብ በስተደቡብ የምትገኝ ብቸኛዋ ሀገር ነች። እንደ አህጉርም እንደ ሀገርም የምትቆጠረው ይህች ምድር ስፋቷ 7.7 ሚሊዮን ካሬ ኪሎ ሜትር በላይ ነው። ይህች ማለት ከምዕራብ እስከ ምስራቅ 4000 ኪሎ ሜትር፣ ከሰሜን እስከ ደቡብ ደግሞ 3200 ኪሎ ሜትር ርዝመት አላት። ይህ ግዙፍ ስፋትና ከሌሎች አህጉራት ያለው ርቀት የተለያዩ የአየር ንብረቶችንና መልክዓ ምድሮችን በመፍጠር የህዝቧን የኑሮ ዘይቤ እና ባህል በሚያስገርም ሁኔታ ነክቶታል። የዚህ ጥንታዊ አህጉር ጂኦሎጂካል ታሪክም የራሱ የሆነ ልዩ ውበት አለው። ከሌሎች መሬቶች ተነጥላ በመቆየቷ ምክንያት ልዩ የሆኑ የተፈጥሮ ቅርጾችንና ከረጅም ጊዜ በፊት የነበሩ ዝርያዎችን ተጠብቀው ቆይተዋል። የአውስትራሊያ እውነተኛ ገጽታ የሚገኘው በሰፊው አህጉር ላይ በሚገኙት ህያው ከተሞቿና በነዋሪዎቿ ልዩ በሆነ የኑሮ ዘይቤ፣ በባህል ውህደትና በማህበራዊ ግንኙነቷ ነው። የህዝቡ ስብጥርና የዕለት ተዕለት ህይወት አውስትራሊያን የተለያየ የዘር ባህል ዳራ ያላቸው ህዝቦች ስብስብ ናቸው። ከብሪቲሽና አይሪሽ ሰፋሪዎች ጀምሮ እስከ 20ኛው ክፍለ ዘመን አጋማሽ ድረስ የነበሩት የአውሮፓ ስደተኞች፣ ከዚያም በኋላ የመጡት እስያውያን፣ ቻይናውያን፣ ቬትሽ ሞች፣ ህንዶች፣ ኮሪያውያን፣ የመካከለኛው ምስራቅ ነዋሪዎች ለምሳሌ ከሊባኖስ፣ ኢራቅ እና የአፍሪካ ተወላጆች ለምሳሌ ከኤርትራ፣ ከኢትዮጵያ፣ ደቡብ አፍሪካ ሁሉም የአውስትራሊያ ህብረተሰብ ውብ ያደርጉታል። አብዛኛው ህዝብ በባህር ዳርቻዎች አቅራቢያ በሚገኙ ትላልቅ ከተሞች እንደ ሲድኒ፣ ሜልበርን፣ ብሬስቤን፣ ፐርዝ እና አደላይድ ይኖራሉ። የዕለት ተዕለት ህይወት ብዙውን ጊዜ በስራና በግል ህይወት መካከል ሚዛን የመጠበቅ ዝንባሌ አለው። ጠዋት ላይ የቡና ቤቶች በሰዎች ተሞልተው ይገኛሉ። ብዙዎችም ቀናቸውን በጠንካራ ቡናና በጣም በሚሞላ ቁርስ እንደ አቮካዶ ቶስት ወይም ቤከንና እንቁላል ይጀምራሉ። የከተማ ትራንስፖርት፣ የባቡር መስመሮችና አውቶቡሶች የዕለት ተዕለት ትራንስፖርት መጓጓዣ ዋና መንገዶች ቢሆኑም ከተሞች ሲሰፉና የርቀት መኖሪያ ቤቶች ሲበዙ መኪናዎች የህይወት አካል እየሆኑ መጥተዋል። ሜቴሺፕ በመባል የሚታወቀው የተጠበቀ የወዳጅነት የመተጋጋዝና የመረዳዳት ስሜት የማህበረሰቡ ማዕከል ሲሆን ይህም በማህበራዊ ግንኙነቶች ወይም በግልጽ ይታያል። ለምሳሌ የጎረቤት እርዳታ፣ የጋራ ስፖርት ቡድን አባልነት ወይም የስራ ባልደረቦችን መደገፍ በዚህ ስሜት ላይ የተመሰረቱ ናቸው። የባህል ልዩነቱ በየዓመቱ የሚከበሩ ፌስቲቫሎችም ይንጸባረቃል። ለምሳሌ የሲድኒ የግብረ ሰዶማውያንና ሊዝቤን ማርዲ ግራስ፣ የሜልበርን ኮሜዲ ፌስቲቫል፣ የቬት የዘመን መለወጫ፣ የቻይናውያን ጨረቃ አዲስ ዓመት እና የህንድ የዲዋሊ በዓላት በስፋት ይከበራሉ። የከተማ ቤቶችና መኖሪያ ቤቶች ደግሞ ስናነሳ የከተማ ዳርቻ ቤቶች አውስትራሊያ ውስጥ እነዚህ ቤቶች ብዙውን ጊዜ ሰፋፊ የአትክልት ስፍራዎች፣ የውጭ መዝናኛ ቦታዎችና ብዙ ጊዜም የመዋኛ ገንዳዎች ያሏቸው ሲሆን ይህም በሞቃታማው የአየር ጠባይ ምክንያት የተለመደ ነው። አፓርትመንቶች በከተሞች ማዕከል እና በተጨማሪ አካባቢዎች እየተበራከቱ ቢመጡም የቤት ባለቤትነት ህልም አሁንም ጠንካራ ነው። የቤቶች ዋጋ በተለይ በትልልቅ ከተሞች እንደ ሲድኒ እና ሜልበርን እጅግ ከፍተኛ መኖሪያ ወጪን ያስከትላል። ይህም ብዙዎች የህይወት ዘመናቸውን የቁጠባ ግብ ወደ ቤቶች ለመግዛት ያደርጋሉ። የኪራይ ገበያውም ከፍተኛ ጫና ይፈጥራል። የከተማ ልማትና የቦታ እጥረት ጉዳዮችን በየጊዜው ይነሳሉ። የከተማ ፕላን አውጪዎች ጥቅጥቅ ያሉ የመኖሪያ አካባቢዎችን ወይም ዴንሲቲ እና የተሻሻለ የመሰረተ ልማት አቅርቦት ለማስፋፋት ይሞክራሉ።
አውስትራሊያውያን የኑሮ ዘይቤ በሸማች ባህል፣ በውጭው ዓለም ህይወትና በማህበራዊ መስተጋብሮች የተመሰረተ ነው። የገበያ ልማዶች የዕለት ተዕለት አስቤዛ የሚገዛው በዋና ሱፐር ማርኬቶች እንደ ውልወርዝስ እና ኮለስ ሲሆን እነዚህም ከአገር ውስጥ እስከ ዓለም አቀፍ ምርቶች ድረስ ሰፊ ምርጫን ይሰጣሉ። የአካባቢ ገበያዎች ትኩስ ፍራፍሬዎች፣ አትክልቶች፣ አይብና ሌሎች የአገር ውስጥ ምርቶች ለመግዛት ተወዳጅ ናቸው። የሸማች ባህል ጠንካራ ሲሆን የገበያ ማዕከላት የህዝቡ መዳረሻ ሲሆኑ የንግድ ትርኢቶችና የቅናሽ ቀናትም ተወዳጅ ናቸው። የመስመር ላይ ግብይት እየጨመረ መጥቷል። የአየር ውስጥ ምርቶችና የእጅ ጥበብ ውጤቶችን የሚሸጡ ትንንሽ ሱቆች አሉ። ይህም የባህልን ልዩነት ያሳያል። ስለ መኪናና መጓጓዣ ስናነሳ ደግሞ በተለይም ሰፋፊ የከተማ ዳርቻዎችና የክልል ከተሞች ነዋሪዎች መኪናዎች የዕለት ተዕለት ህይወታቸው ዋና አካል ናቸው። ባለ 4 እግር ተሽከርካሪዎች ተወዳጅ ሲሆኑ የቅንጦት መኪናዎችም የሀብትና የስኬት ምልክት ሆነው ይታያሉ። የሀገር ውስጥ ጉዞዎችና የረጅም ርቀት ጉዞዎች የተለመዱ ናቸው። ይሁን እንጂ በዋና ዋና ከተሞች ፐብሊክ ትራንስፖርት የተሻሻለ ቢመጣም የከተማ መሃል አካባቢዎች የመኪና ማቆሚያ ችግርና የትራፊክ መጨናነቅ ከፍተኛ ነው። የብስክሌትና የእግር ጉዞ ልምድም እየተስፋፋ መጥቷል። የውጭ ህይወትና መዝናኛ የአውስትራሊያውያን የኑሮ ዘይቤ ከቤት ውጭ ካለው ህይወት ጋር በቅርበት የተሳሰረ ነው። የባህር ዳርቻዎች የህዝብ መሰባሰቢያ የመዝናኛና የስፖርት ማዕከላት ሲሆኑ የከተማ ፓርኮች፣ የብስክሌት መስመሮችና የሽርሽር ቦታዎች ተወዳጅ ናቸው። የቤት ውስጥ ባርቤኪው፣ የቤተሰብ መሰባሰቦች እና የጓደኞች ስብሰባዎች ቅዳሜና እሁድ የተለመዱ ናቸው። የባህር ዳርቻ ህይወት በሰርፊንግ፣ ዋና፣ የባህር ዳርቻ ቮሊቦል እና የመዝናኛ ስርዓት ይከበራል። የሰርፍ ክለቦች ማህበራዊ ማዕከላት ሲሆኑ የህይወት ጠባቂዎች ወይም ላይፍ ሴቨርስ የባህር ዳርቻ ደህንነት ያረጋግጣሉ። እግር ኳስ፣ ክሪኬት፣ መዋኘት፣ ቴኒስ እና ጎልፍ የመሳሰሉ ስፖርቶች ከፍተኛ ተወዳጅነት አላቸው። የሙዚቃ ፌስቲቫሎች ለምሳሌ ስፕሌንዶር ኢን ዘ ግራስ ፌሊስ ፌስቲቫል፣ የጥበብ ኤግዚቢሽኖች ለምሳሌ ናሽናል ጋለሪ ኦፍ ቪክቶሪያ፣ የቲያትር ትርኢቶች፣ የፊልም ፌስቲቫሎች ለምሳሌ ሜልቦርን ኢንተርናሽናል ፊልም ፌስቲቫል እና የክልል የምግብና ወይን ፌስቲቫሎች የህዝቡን ማህበራዊ ህይወት ያበለጽጋሉ። እና በአጠቃላይ በሀገሪቱ ያሉት ሰፊ የተፈጥሮ ውበቶች ለመጎብኘት ተወዳጅ መንገዶች ናቸው። የምግብና የመመገቢያ ልማዶች የአውስትራሊያ የምግብ ባህል በባህል ልዩነት የተንጸባረቀና በጣም ያደገ ነው። ታዋቂ ምግቦችና የመመገቢያ ልማዶች የቬጅሜት ቶስት በተለይም በቁርስ የሀገሪቱ መለያ ከሆኑት አንዱ ነው። የስራይት በበጎ አድራጎት ዝግጅቶች ወይም የቤት ፓርቲዎች የሚቀርብና የባርቤኪው ፓርቲዎች ማህበራዊ መሰባሰቢያዎች ናቸው። ስጋ፣ ፒዛ እና የአሳ ጥብስ ፈጣንና ተወዳጅ ምግቦች ሲሆኑ ብዙ ጊዜ ከባህር ዳርቻ የመዝናናት አካል ናቸው። የባህል ውህደት ምግብ የጣሊያን፣ የቻይና፣ የቬት፣ የህንድ፣ የሜዲተራኒያን እና የሌሎች ዓለም አቀፍ ምግቦች በየከተማው በብዛት ይገኛሉ። ምግብ ቤቶች፣ ካፌዎች እና የቡና ቤቶች የከተማ ህይወት ማዕከል ናቸው። ፓድታሂ የህንድ ባተር ዶሮ፣ የጣሊያን ፓስታ እና ፒዛ፣ የቻይና ዱምፕሊንግ፣ የቬት ፎ እና የሜዲትራኒያን ሱፕቭላንኪ የመሳሰሉት በብዛት ተወዳጅ ሆነዋል። የተለያዩ የባህል ምግቦች የሚያጣምር እየተስፋፋ መጥቷል። ምግብ አፍቃሪዎች አዳዲስ ጣዕሞችን መሞከር ይወዳሉ። የምሳና የእራት ልማዶች ደግሞ ምሳ ብዙውን ጊዜ ቀላልና ፈጣን ነው። ለምሳሌ ሳንድዊች፣ ሰላጣ ወይም ከካፌ የሚገዛ ምግብ። የቁርስና ምሳ ድብልቅ በተለይ ቅዳሜና እሁድ እጅግ ተወዳጅ ሲሆን የቡና ባህልም በዚህ ውስጥ ትልቅ ሚና ይጫወታል። የተለያዩ የቡና አይነቶች ላቴ፣ ፍላት ዋይት፣ ካፑቺን ይገኛሉ። እራት የቤተሰብ ዋና ምግብ ሲሆን አብዛኛውን ጊዜ የፕሮቲን ምንጭ ስጋ፣ ዶሮ፣ አሳ እና አትክልቶች ያካትታል። ብዙ ቤተሰቦች በሳምንት ውስጥ ጥቂት ቀናት ምግብ ቤት ይበላሉ ወይም ምግብ ያዛሉ። የመጠጥ ልምድ ደግሞ አላቸው። ለምሳሌ ቢራ፣ ወይን እና የአልኮል ኮትኮቺ ተወዳጅ ናቸው። አውስትራሊያ በዓለም ላይ ካሉ ምርጥ የወይን አምራች ሀገራት አንዷ ስትሆን እንደ ባሮሳ ቫሊ እና ማርጋሬት ወንዝ ያሉ የወይን ክልሎች ዝነኛ ናቸው። የክራፍት ቢራ ኢንዱስትሪም እያደገ ነው።
ስለ ተፈጥሮ ደግሞ ስናነሳ አውስትራሊያ ልዩ የሆነ የተፈጥሮ አካባቢ ያላት ሀገር ብትሆንም የህዝቧ የኑሮ ዘይቤ ከዚህ ተፈጥሮ ጋር በቅርበት ተጣምሯል። የባህር ዳርቻዎች፣ ፓርኮችና የተፈጥሮ ውበቶች የዕለት ተዕለት ህይወትና የመዝናኛዋን አካል ናቸው። ይህ ተፈጥሮ ተጽዕኖ የህዝቡን ንቁ እና ዘና ያለ የአኗኗር ዘይቤ ይፈጥራል። የአቦሪጂናል ህዝቦች ጥበብና ታሪክና የተፈጥሮን የማክበር ባህል ዘመናዊ አውስትራሊያ ዲዛይን፣ ስነ ጽሁፍ፣ ስነ ጥበብ ውስጥ ተንጸባርቋል። በተጨማሪም አውስትራሊያ የጥንታዊ የአቦሪጂናል እና የቶረስ ስትሬት ደሴት ህዝቦች እጅግ ጥልቅ የሆነ ባህላዊ ቅርስ ባለቤት ስትሆን ይህ ቅርስ ከዘመናዊ ባለብዙ ባህል ህብረተሰብ ጋር ተደምሮ ልዩ የሆነ የባህል ድብልቅን ፈጥሯል። የባህል ድምቀት በየዓመቱ የሚከበሩት የብዝሃ ባህላዊ ፌስቲቫሎች እና የህዝብ በዓላት ላይ በግልጽ ይታያል። እነዚህ ሁለት መሰረታዊ ነገሮች የተፈጥሮ ውበትና የባህል ቅርስ የህዝቡን ማንነት፣ እሴቶችና የኑሮ ዘይቤ በትልቅ ይመሳሰላሉ። ይህ የሀገሪቱን ልዩነት ያጎላል። አውስትራሊያ የዳበረች ሀገር ስትሆን ኢኮኖሚዋ በዋናነት በማዕድንና የኃይል ሀብት ማዕድን፣ የተፈጥሮ ጋዝ፣ በግብርና ስንዴ፣ ስጋ፣ ወተት፣ በቱሪዝምና በትምህርትና በአገልግሎት ዘርፎች ላይ የተመሰረተ ነው። ዓለም አቀፍ ንግድ በተለይም ከእስያ ሀገሮች ጋር ለምሳሌ እንደ ቻይና፣ ጃፓን፣ ደቡብ ኮሪያ የኢኮኖሚ እድገቷ ወሳኝ አካል ነው።